ሰላም የክርስቶስ ቤተሰቦች እንደምን አላችሁ እያልኩኝ አንድ ነገር ወደ እናንተ ይዤ መጣሁ። ይህም ጉዞ ወደ እግዚአብሔር የሚል መጽሐፍ በአባታችን በብፁዕ አቡነ ሽኖዳ ሳልሳዊ ታሪክ የተወሰደ ትርጉም ደግሞ ዲያቆን ግርማ ባቱ የተረጎመ መጽሐፍ ነው እና ገጹ በጣም ትንሽ የሆነ 132 ገጽ ያለው መጽሐፍ ነው። እኔ ብዙ አስተምሮኛል አንብቤዋለሁ፣ ግን ምናልባት የሚያዳምጡ ቢማሩበት ብዬ ስላሰብኩኝ ከናንተ የሚጠበቀው ኮፒ ሊንክ ሼር ዱዊት በማድረግ እንድትከታተሉኝ እየቀነስኩኝ ማለት በጣም ረጅም ስለሆነ እየከፋፈልኩኝ ለማንበብ ሞክራለሁ። ማን ከኛ ጋር ይሁን? እግዚአብሔር ከኛ ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መግቢያውን አላነበውም ረጅም እንዳይሆንብን ማለት ነው። ምዕራፍ 1 ጸሎት ምንድነው? ሰው ወደ እግዚአብሔር መቅረብና መናገር የሚችልበት የመጀመሪያው መንፈሳዊ መንገድ ጸሎት ነው። ጸሎት እንዴት ወደ እግዚአብሔር ይቀርባል? በምን አይነት ሁኔታ መቅረብ አለበት? ጸሎት የተባለ ሁሉ ወደ እግዚአብሔር የሚያደርስ መንገድ ሊሆን አይችልም። ሰማይ ዝናብን እንዳይሰጥ የከለከለ ደግሞም እንዲዘንብ ያደረገ በቅንነት በመንፈሳዊነት በእምነት የቀረበ የኤልያስን ጸሎት ነበር። ኤልያስ እንደኛ የሆነ ሰው ነበር። ዝናብን እንዳይዘንብ አጥብቆ ጸለየ። በምድር ላይ 300 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማይም ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች። ጸሎት ኃያል ሊኖረው የሚችለው ስኬታማ የሚሆን በዚህ መልኩ በፈሪሃ እግዚአብሔርና በፍቃዱ ሲጠየቅ ብቻ ነው። የጻድቅ ጸሎት በስራው እጅግ ኃያል ታደርጋለች። ያዕቆብ መልእክት ምዕራፍ 5 ከቁጥር 16 ጸሎት እግዚአብሔርና ሰዎችን የሚገናኙበት ድልድይ ነው። ያዕቆብ በፍኖተ ለዛ እንዳየው መሰላል ኦሪት ዘፍጥረት ምዕራፍ 28 ከቁጥር 12 ከምድር እስከ ሰማይ የሚደርስ መውጫ ነው። ጸሎት የቃላት መነባነብ ብቻ ሳይሆን የውስጣዊ ሐሳብ ከእግዚአብሔር ጋር የሚመሰረተው ጽኑ ግንኙነት ነው። ጸሎት በተነሳህበት ጊዜ ሁሉ በእግዚአብሔር ፊት እንደቆምክ አስብ። በፊቱ የቆሙት የሰራዊት ጌታ እግዚአብሔር መጽሐፈ ነገድ ምዕራፍ 17 ከቁጥር 1 ላይ እንዳለው ኤልያስ በፊቱ እንደቆምክም የምታስብበት እርግጠኛ ሐሳብ ከሌለ ጸሎትህ ጸሎት አይደለም። ይህንን የሚያስተውል ጸሎተኛ በእግዚአብሔር ፊት በቆመበት ሰዓት በህሊናው የነበረው ሐሳብ ሁሉ እግዚአብሔርን ብቻ በማሰብ ስለሚተካ ሁሉንም የተወና ሁለንተናውም የእግዚአብሔር የሆነ ይሆናል። ጸሎት ከውስጥ የሚመነጭ የልብ መቃተት ስለሆነ ቃላት ብቻ ሊገልጹት አቅም የላቸውም። በተሰጠ ልብም በመንፈሳዊ ሐሳብም በተሰቀለ ህሊና ወደ አምላካችን የምንጠቀምበትና ከፈጣሪያችን ጋራ የምንነጋገርበት ስለሆነ ጸሎት ከቃላት በላይ ነው። በዝምታ እያለ በህሊናችን ልንመሰጥ እንችላለን። ጸሎት እግዚአብሔር የናፈቀ ልብ ሰቂቃ ነውና እግዚአብሔር ያለን ፍቅር ይለካበታል። ሰውና እግዚአብሔር ማገናኛ የሚችለው በዚህ አይነት ከልብ ፈንቅሎ የሚወጣ ጸሎት ስለሆነ ከዚህ መንፈሳዊ ህብረት ውጪ ሆኖ የሚጮሁት ጩኸት ረብ የለሽ የቃላት ጋጋታ ነው። እግዚአብሔር አምላክህን የምትወድ የምታፈቅር ከሆነ ጸልያለህ። ከጸለይክም ደግሞ ፍቅረ እግዚአብሔር በውስጥ ያድጋል። እስቲ በዚሁ ፍቅር
የተቀጠለና ልብ የሚነካው የዳዊትን ጸሎት አስተውል። አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተ ተጠማች። ልበ አምላክ ቅዱስ ዳዊት በመዝሙሩ ምዕራፍ 62 ከቁጥር 1 ላይ ኋላ ወደ ውሃ ምንጮች እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች፣ ነፍሴ ወደ ሕያው አምላክ ተጠማች። መቼ ደርሳለሁ የአምላክንስ ፊት መቼ ያለው? መዝሙር ምዕራፍ 41 ከቁጥር 1 እስከ 2። በእውነት ዝናምን እንደምትናፍቅ ደረቅ መሬት እግዚአብሔር መናፍቅና መጠማት ይህ አይደለም። ፍቅር የተለየው የቃላት ብቻ የሆነ ጸሎት ፍሬ ቢስ ስለሆነ ፍቅርህን የሚያውቁ ሰዎች ይጸልያሉ፣ ነገር ግን መጽናናት አይሰማቸውም። ደግሞም እግዚአብሔር የዚህ አይነት ሰዎችን ይህ ሕዝብ በአፉ እንደኔ ይቀርባል፣ ልቡ ግን ከኔ ራቀ ነው ይላቸዋል መጽሐፈ ኢሳይያስ ምዕራፍ 29 ከቁጥር 13 ላይ። ስለዚህ ወንድሜ ሆይ ጸሎትህ በፍቅር የተቀመመና የጣፈጠ ይሁን። ወሰኑን ፍጡር ሆነ ሳለ ለማይወሰነው አምላክ ያለህን ናፍቆት የምትገልጽበት መንፈሳዊ መንገድ ስለሆነ ውስጣዊት ነፍስህን ወደማታገኘዋ እረፍቷ የምትመጣው ጥማት ስለሆነ በተሰበረ መንፈስና በትህትና ልቦና ከጌታ ጋር ተነጋገር። እግዚአብሔር የሚቀበለው ጸሎት በንጹህና በተሰበረ ልብ በሚቀርበው ብቻ ነው። የኃጥአን መስዋዕት በእግዚአብሔር ዘንድ አጸያፊ ነው፣ የቀኖች ጸሎት ግን በእርሱ ዘንድ የተወደደ ነው። መጽሐፈ ምሳሌ ምዕራፍ 15 ከቁጥር 8 ላይ በከንቱ ለሚደክሙ ክፋት ላለባቸው ሰዎች እግዚአብሔር እንዲህ ይላል፣ እጃችሁን ወደ እኔ ብትዘረጉ ዓይኔ ከእናንተ እሰውራለሁ፣ ልመናችሁንም ብታበዙ አልሰማችሁም፣ እጆቻችሁን በደም ተሞልተዋል እና መጽሐፈ ኢሳይያስ ምዕራፍ 1 ከቁጥር 15። ወስብሐት ለእግዚአብሔር። እግዚአብሔር በወደደና በፈቀደልን አምላክ ቀጣዩ እንደ እግዚአብሔር መልካም እንቀጥላለን። ቸር ሰንብቱልኝ።